ቀጣዩ ዘገባችንም ከኢትዮጵያ ጉዳይ ጋር የተያያዘ ነው። የኦሮሞ ፌዴራሊስት ኮንግረስ ከፍተኛ አመራር አባላት አቶ በቀለ ገርባን ጨምሮ 22 በሽብር የተጠረጠሩ ተከሳሾች ዛሬ ለሁለተኛ ጊዜ በፌዴራል ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ቀርበዋል። እነ አቶ በቀለ በማረሚያ ቤት ስድብ፣ ማስፈራራትና ሌሎችም ከፍተኛ ተጽዕኖች እንደተፈጸሙባቸው ለፍርድ ቤቱ አቤት ብለዋል። የማረሚያ ቤቱ ተወካይ አቤቱታቸውን አስተባብለዋል። ተከሳሾቹ በቀረበባቸው ክስ ላይ ያላቸውን አስተያየት እንዲሰጡ ለሌላ ጊዜ ቀጠሮ ተሰጥቷል። መለስካቸው አማሃ ዝርዝሩን ልኳል። አቃቢ ሕግ የኦሮሞ ነጻነት ግንባርን የሽብር ተልዕኮ ለማሳካት በኦሮሚያ ክልል ዞኖችና ወረዳዎች ሁከትና አመፅ እንዲነሳ አመራር በመስጠት በአመፁም ተሳታፊ በመሆን የበርካታ ሰው ሕይወት እንዲጠፋ፣ በሰው አካል ላይ ቀላልና ከባድ ጉዳት እንዲደርስ፣ በመንግስትና በሕዝብ ተቋማት በመሠረተ ልማት ላይ ከፍተኛ ጉዳት እንዲደርስ በማስደረግ በዋና ወንጀል አድራጊነት ተካፋይ በመሆን ፈጸሙት ባላቸው የአሸባሪነት ድርጊት ክስ የመሠረተባቸው 22 ተከሳሾች ዛሬ ለሁለተኛ ጊዜ በፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ቀርበዋል። ፍርድ ቤቱ የ22ቱን ተከሳሾች ስም በመጥራት መኖራቸውን አረጋግጧል። በችሎቱ ሂደት ጎልቶ የታየው ጉዳይ አራቱ ከፍተኛ የኦፌኮ አመራር አባላት ማለትም አቶ ጉርሜሳ አያኖ የፓርቲው ስራ አስፈጻሚ አባልና የወጣት ሊጉ ምክትል ሊቀመንበር፣ አቶ ደጀኔ ጣፋ የፓርቲው ምክትል ዋና ጸሐፊ፣ አቶ አዲሱ ቡላላ የወጣት ሊጉ ስራ አስፈጻሚ አባልና የፓርቲው ተቀዳሚ ምክትል ሊቀመንበር አቶ በቀለ ገርባ አቤቱታ ስላላቸው እንዲያሰሙ በጠበቆች ጥያቄ መቅረቡ ነበረ። ፍርድ ቤቱ ሌሎች አያሌ ስራዎች እንዳሉበት አሳውቆ አቤቱታቸውን በጽሑፍ ማቅረብ እንደሚችሉ ገልጿል። ይሁንና አቶ በቀለ ገርባ ይህ ፍርድ ቤት አቤቱታ አይቀበልም በማለት ሲጠይቁ ፍርድ ቤቱ ይህ ከስራዎቹ አንዱ መሆኑን ገልጾ አራቱም ሳይሆኑ በሚወክሉት በአንዱ አማካኝነት አቤቱታቸውን እንዲያቀርቡ ፈቀደላቸው። በዚሁ መሰረት አቶ ደጀኔ ጣፋ ባለፉት ጥቂት ቀናት በማረሚያ ቤቱ ተፈጽሞብናል ያሉትን በደል ተናግረዋል። እሳቸው እንዳሉት ከሆነ አራቱ ተጠርጣሪዎች ከሌሎቹ ተለይተው በጨለማ ቤት እንደታሰሩ ተናግረዋል። የፀሐይ ብርሃን እንዳናይ ውሃ እንኳን እንድንለምን ተደርገናል ብለዋል። በዘር ላይ የተመሠረተ ጭቆና ተፈጽሞብናል። ትናንት ልጆቻችንና ዘመዶቻችን እኛን ለማየት ተሰቃይተዋል። ተከሳሾች እንደመሆናችን በሕግና በደንብ መሠረት መያዝ አለብን። የምንኖረው በስጋት ነው። ማስፈራሪያና ስድብ ይደርስብናል። በዚች ሀገር ላይ እንዲህ ያለ አድሎ የሚደረግብን ከሆነ ለሀገሪቱም አይበጅም። ምንም አይነት ፍርድ ቢሰጠንም ከፍርድ ቤት መሆን አለበት። ይህ ፍርድ ቤት የሚፈርድብንንም እናውቀዋለን ሲሉ ተናግረዋል። አቶ በቀለ ገርባ ጓደኛቸው ያልገለጹት ነገር እንዳለና ለአጭር ጊዜ ዕድል እንዲሰጣቸው ጠይቀው ተፈቅዶላቸዋል። አራቱ ተከሳሾች ተለይተው ወደ ተባለው ጨለማ ክፍል የተወሰዱበትን ሂደት አቶ በቀለ በዝርዝር ለፍርድ ቤቱ አስረድተዋል። ከማዕከላዊ ምርመራ ወደ ማረሚያ ቤት ስንመጣ ይላሉ አቶ በቀለ፣ መድኃኒት ውሰዱ ተባል። እኛ ግን የግላችን ጥርጣሬ ስለነበረን መድኃኒቱን አንወስድም፣ ሌላ አማራጭ ካለ ያናድርጉልን አል። የማረሚያ ቤቱ አስተዳደርም 20 ቀን በተለየ ክፍል ከሌላው ታራሚ ተለይተን እንደምንቆይ ነግሮን ነበረ ይሉና በዚህም ምክንያት ወደ ጨለማ ክፍል እንደተወሰዱ አብራርተዋል። ይህ ሳይበቃ ከቤተሰቦቻቸው እንዳይገናኙ እንደተደረጉና ትናንት ምግብ ባለመመገብ በአስተዳደሩ ላይ ጫና ለማሳደር መሞከራቸውንም ተናግረዋል። አቶ በቀለ በመቀጠልም የተከሰሱበት ወንጀል ከባድ መሆኑን አስታውሰው ችሎቱ ግልጽ እንዲሆንላቸው ይህ ሁሉ ሰው በአንድ ጊዜ በሽብር ድርጊት መወንጀሉ እርግጠኝነቱ በዚህ ፍርድ ቤት ነጥሮ እንዲወጣ ቢደረግ ሁሉም እንደሚማርበትና በሀገሪቱ ውስጥ የፍትህ ስራን በአንድ ደረጃ ከፍ የሚያደርግ እንዲሆን ያላቸውን ፍላጎት ገልጸዋል። ፍርድ ቤቱ አቤቱታቸውን ካዳመጠ በኋላ የማረሚያ ቤት ተወካይ መልስ እንዲሰጥ አዟል። የማረሚያ ቤቱ ተወካይ ስማቸው አብርሃ እንደሚባል ተናግረው በማረሚያ ቤቱ ጨለማ ቤት እንደሌለ በመግለጽ የእስረኞቹን አባባል አስተባብረዋል። ይሁንና አንዳንድ ታራሚዎች የተለየ ባህሪ ሲያሳዩ፣ ሲደባደቡ ቅጣት እንደሚጣልባቸው፣ ከቤተሰቦቻቸው ጋር እንዳይገናኙ እንደሚደረጉ ተናግረዋል። ይሁንና የሚዋጣው መድኃኒት ምን እንደሆነ፣ በማን እንደሚታዘዝ፣ ታራሚዎቹ ይህን ለመዋጥ እንደሚገደዱ የሰጡት ማብራሪያ የለም። የሚደባደቡ ያሏቸው ታራሚዎችም እርስ በርስ ይሁን ወይንስ ከሌላ አካል ጋር አልገለጹም። ፍርድ ቤቱ በበኩሉ ከአቤቱታ አቅራቢዎቹ አቶ ደጀኔ
ፍርድ ቤቱ አስቀድሞ ይህን አይነት ውሳኔ ይሰጣል በማለት የተናገሩት ትክክል አለመሆኑንና የተነገረውም በስሜት በመገፋፋት በመሆኑ እንደሚያልፈው ገልጸዋል። ፍርድ ቤቱ በሕግ ብቻ እንደሚሰራና ግልጽ ችሎት እንደሚሆንም ይፋ አድርጓል። ቀደም ሲል ጠበቆቹ ያቀረቡት ክሱ እንደገና ይነበብልን የሚለው ጥያቄ ፍርድ ቤቱ ውድቅ አድርጎ ክሱን ለማንበብና ከደንበኞቻቸው ጋር ለመወያየት የጠየቁትን ጊዜ በመስጠት ተከሳሾቹ ለክሱ መልስ እንዲሰጡ ለግንቦት 3 ቀን 2008 ዓ.ም ተለዋጭ ቀጠሮ ቆርጧል። 22ኛ ተከሳሽ የስዋሂሊ ቋንቋ ተናጋሪ በመሆናቸው አስተርጓሚ እንዲቆምላቸውም ወስነዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን እናመሰግናለን። ቀጥሎ የሚቀርበው ትንተናም ከዘገባው ጋር የተያያዘ ነው። በኦሮሚያ የተለያዩ አካባቢዎች ከተነሱ የተቃውሞ እንቅስቃሴዎች ጋር ተያይዞ የኦሮሞ ነጻነት ግንባርን የሽብር ተልዕኮ ለማሳካት አመጽ በማነሳሳት ተሳትፋችኋል የሚል ውንጀላ ቀርቦባቸው በእስር ላይ የሚገኙት የኦሮሞ ፌዴራሊስት ኮንግረስ አባላት ደረሱብን ያሏቸውን በደሎች ተንተርሶ በሕግ ታሳሪዎች አያያዝ ዙሪያ የቀረበ የሕግ ትንታኔ ነው የሚሆነው። ካለፈው አርብ አንስቶ ልንጠይቃቸውና ስንቅ ለማቀበል እንኳን ተስኖናል ሲሉ የቤተሰብ አባላት ያቀረቧቸውን ቅሬታዎች በትናንትናው ምሽት መዘገባችን የሚታወስ ነው። ትንታኔውን የሚሰጡን ታዲያ የሕግ ባለሙያው አቶ እስራኤል ኢታሳ ፈይሳ ቀድሞ የኦሮሚያ ጠቅላይ አቃቢ ሕግ ዳኛ የነበሩ ናቸው። አሉላ ከበድ ነው ያወያያቸው። ቀደም ባለው ዘገባ እንደተሰማው በዛሬው የችሎቱ ውሎ የታሳሪዎችን ቅሬታ እንዲያሰሙ የተፈቀደላቸው ከአራቱ የፌኮ አመራር ታሳሪዎች ሁለቱ ለችሎቱ እንዳመለከቱት አቶ እስራኤል ጨለማ ውስጥ እንድንታሰር ተደርገዋል፣ ቤተሰቦቻችን እንዳይጠይቁን ውሃ እንኳን በልመና ነው የሚሰጠን የሚሉና ሌሎች ከበድ ያሉ በደሎችን ዘርዝረዋል። ማረሚያ ቤቱም በዘገባው እንደተገለጠው አስተባብሏል። ለመሆኑ መሰረታዊ ጥያቄ እናስቀድም። ለመሆኑ ሕጉ ስለ ታሳሪዎች አያያዝ ምን ይላል? ምን አይነት መብቶች አላቸው እስረኞች ወይም በሕግ እጅ አሉ? የኢትዮጵያ ሕገ መንግስት አብዛኛውን ሰብአዊ መብት ከተባበሩት መንግስታት የሰብአዊ መብት ሰነድ ቀርቶ በሕገ መንግስቱ አካቶ ነው የምታገኘው። እስር ቤት ያሉ ሰዎች በርካታ መብቶቻቸው በኢትዮጵያ ሕገ መንግስት ተደንግጎ ታገኛለህ። በኢትዮጵያ ሕገ መንግስት አንቀጽ 21 ላይ በጥበቃ ስር ያሉና በፍርድ የታሰሩ ሰዎች መብት ተብሎ የተቀመጠ ነው። የመጀመሪያው ትልቁ ቁም ነገር እንደ ማንኛውም ሰው እንደ ማንኛውም ዜጋ ሰብአዊ ክብራቸው ተጠብቆ ነው መያዝ ያለባቸው። ሁለተኛው ካነሳው ጋር በቀጥታ የሚገናኘው ነገር ትዳር ጓደኞቻቸው፣ ከቅርብ ዘመዶቻቸው፣ ከጓደኞቻቸው፣ ከሃይማኖት አማካሪዎቻቸው፣ ከሐኪማቸው እና ከህግ አማካሪዎቻቸው ጋር የመገናኘት ሙሉ መብት አላቸው። እነዚህ የተያዙ የታሰሩ ሰዎች መብት ዝርዝር በጣም ሰፋ ያለ በጣም በጥንቃቄ የተደነገገ ከተለያዩ ሀገሮች ልምድ የተቀሰመ ልዩ የሆነ መብት ነው ያላቸው የታሰሩ ሰዎች። ዝርዝሩ ሰፊ ነው። መልካም። መሰረታዊውን የተጠርጣሪዎች ወይም በስር ላይ የሚገኙ ሰዎችን መብት ነው በደምሳሳው የተመለከት ነው። አሁን ያነሳናቸው በኦሮሚያ የተለያዩ አካባቢዎች በተነሱ የአመፅ እንቅስቃሴዎች አመራር ሁሉ ጭምር ሰጥታችኋል በሚል ጥርጣሬ ተወንጅለው የቀረቡት እነኚህ አራቱን ተጠርጣሪዎች ያቀረቡት ምናልባትም እንግዳ ሊሰኝ የሚችል አንድ ቅሬታም ሰምተዋል ከቤተሰቦቻቸው በትላንትናው ዕለት ዛሬ ችሎት ውስጥ ጥያቄያቸውን ለማቅረብ ከተፈቀደላቸው አንዱ አባል መድኃኒት እንዲወስዱ ተገደው እንደነበር ጨለማ ቤት መታሰራቸውን ጠቅሰዋል። ይህን ቅሬታ ደግሞ ማረሚያ ቤቱ ያስተባብላልና እርግጠኛው መልስ ባይኖረንም ሕጉ ምን ይላል? አንድ በሕግ አካል እጅ የሚገኝ ታሳሪ ወይም ተጠርጣሪ ፍላጎት ባልመነጨ ሊሰጥበት የሚችልበት ሁኔታ አለ። በምን አይነት ሁኔታ ውስጥ ነው መድኃኒት እንዲወስድ የሚገደድበት ሁኔታ ሊፈጠር የሚችለው? እንዲህ ያለው ሁኔታ በእርግጥ ተፈጽሞ ከሆነ እንግዲህ እኛ ሀገር የማይፈጸም ነገር የለም። ተፈጽሟል ተብለው በጥርጣሬ ደረጃ እንያዘውና ማንኛውም ሰው በእስር ቤት ይሁን እስር ቤት አይሁን ሕክምና ማግኘት መብቱ እንጂ ግዴታው አይደለም። ይሄ ፕሪንሲፕል ነው። የምትታከመው ስለታመምክ ነው፣ ስለተቸገርክ ነው ሕክምና ፍለጋ የምትሄደው። ሕክምና የተፈጠረው ለታመሙ ሰዎች ነው። ይሄ መሰረታዊ ነገር ነው። በሁለተኛ ደረጃ ስትታመም ራሱ አንድ ሐኪም ጋር ሄደ መርምሮ በሽታዬን ደርሼበታለሁ መድኃኒቱ ይሄ ነው ብልህ ይሄንን ሁሉ መንገድ ከሄድክ በኋላ ራሱ መድኃኒቱን ላለመውሰድ መብት አለ። ይሄ መታወቅ አለበት። ከዚህ አልፈን ስንሄድ አስገድደው ለማንኛውም ሰው በተለይ እስር ቤት ላሉ ሰዎች አስገድደው መድኃኒት ውሰድ ማለት
ከህግ በተቃራኒ ነው የሚሄደው። ሰዎች የሚወስዱትን መድኃኒት ማወቅ መብታቸው ነው፣ አልተነገራቸውም። መድኃኒት ስትወስድ ህይወትህን ሊያጠፋው ይችላል፣ አካልን ሊያጎል ይችላል። ከሁሉ በላይ ደግሞ ተገደ መድኃኒት መውሰድ ማለት ክብርህን ነው የምነካው፣ የግል ነጻነትህን ነው የምነካው ስትገደድ ማለት ነው። ከዚህ አንጻር ስታየው መድኃኒት አንድ ሰው እንዲወስድ ማስገደድ በጣም በጣም በጠበበ መልኩ ኤክሴፕሽናሊ ሊሰጥ የሚችልበት ሁኔታ ይኖራል። ከህመምተኛው ፍላጎት ባልመነጨ ሊሰጥበት የሚችልበት ሁኔታ አለ ካሉ ምንድን ናቸው? አንደኛ ያለ ሕክምና ባለሙያ ትዕዛዝ መድኃኒት ማንም ሊሰጥ አይችልም። ቢሰጥም ወንጀለኛ ነው ያን የሚያደርግ። ሐኪም ራሱ ደግሞ ቢሆን አስገድዶ ለአንድ ሰው መድኃኒት መስጠት የሚቻለው አንደኛ ሰውየው የአእምሮ በሽተኛ ሆኖ ስለ ሕክምናው ስለሚሰጠው ሕክምና ስለደረሰበት በሽታ ራሱ ለይቶ ለማያውቅ ሰው መድኃኒት ተገዶ ሊሰጠው ይችላል። ይሄ ደግሞ የሚደረገው ብዙ ጊዜ ይሄ ሰው የአእምሮ ህመምተኛ ከሆነ በሽታው ሌሎችን ሰዎች እንዲያጠቃ በራሱም ላይ ጉዳት እንዲያደርስ ሊያደርገው የሚችል ሁኔታ ካለ ነው። ይሄንን ለማረጋጋት ብለህ መድኃኒት ልትሰጠው ትችላለህ። ይሄንንም ደግሞ የምታደርገው በሕክምና ትዕዛዝ ነው። ይሄ ሰውዬ በሐኪም ባለሙያ ሰብስክራይብ ተደርጎለት ነው ማለት ነው። ሌላ መድኃኒት ሰውየው ሳይፈቅድ ሊሰጠው የሚችለው ራሱን የሳተ ሰው ነው። ለምሳሌ በመኪና አደጋ አንድ ሰው ራሱን ሊስት ይችላል። ይህን ሰውዬ እስኪያገግም ጠብቄ ፈቃዱን አትጠይቅም፣ መድኃኒት ትሰጠዋለህ። ኤመርጀንሲ ነው ማለት ነው። ሌላኛው በጣም ጠበብ ያለው ሌላ ያለ ፈቃድ ሕክምና ሊሰጥ የሚችልበት ሁኔታ ደግሞ በእድሜያቸው ደርሰው በራሳቸው ጤና ላይ ውሳኔ መስጠት የማይችሉ ህጻናት፣ ለአቅመ አዳም ያልደረሱ ህጻናት፣ ለነሱ ደግሞ በቤተሰብ ፈቃድ ተገዶ መድኃኒት የሚወስዱበት ሁኔታ ሊፈጠር ይችላል። ዞሮ ዞሮ ግን ያለ ሐኪም ትዕዛዝ መድኃኒት መስጠት ሰጪውን በህግ ያስጠይቀዋል። ያለ ሐኪም ትዕዛዝ ጤንነቱ ተመርምሮ ይሄ መድኃኒት ሊሰጠው ይገባል ተብሎ ሳይታወቅ እስር ቤት ይሁን ውጪ ይሁን ለአንድ ሰው መድኃኒት መስጠት ክልክል ነው። ማስገደድ ደግሞ ሌላ ወንጀል ነው። Caftu lama finfinne bitu fan akkamii gurgurama didi maaliif godaani isyo jedhanii ajjeesii irratti tuqii lafa kee lakkisini keenya baashiiti gurbaa kanneen nati nuuf karoo keenya lafa aadaa fi seenaa galma keenya ganama gaaddisa tumaa seeraa feera caffeetu lama Yigumaan si tiksina nutis kaane tokkummaan kanaafi gurbaa barataa mooyyaadhaa eregame booree baafata ilmi guddifachaan as galee maaf nutti ta'a silmi gudeedhaan hin dhalanne kanaaf saba unkuraa osoo Oromoo ta'ee maaliif biyya gurgura Dadamma kilaki Oromoo bahadhiyaa walitti dhaabni amantii kutaa waliin qoqqoodini biyya si dhuunfattee alagaani. Dadamma kilaki Oromoo bahadhiyaa walitti dhaabni amantii kutaa waliin qoqqoodini biyya si dhuunfattee alagaani.